Ambassador Kilan. Luta mochi chobi lawan. India dinaraga kideni. Mahilanko. Daniel Biraflet. Obich mahilanko. Kudur salasa simmin tinna salasa sette. Laman sadenne lamarane sadenne hon sabe. Astawlu ogeoche. Ilotana ismachese. Imbita Daniel Biraflet. Lamon Daniel basaman. Kudur salasa simmin tinna salasa. Sadenne honson. የሚቀመጡበትን ስፍራ ሁሉ የሰው ልጆችንና የምድር አራዊትን ማነው ሮበየን ማነውሶ ሁለ የሞቻ ሁንደን የሰማይ ወፎችንም በእጅ አሳልፎ ሰጥቷል። ኪና ይመ የወጪ ገቶን ኪያንገ ኪሳ ዋኮ ለሁሉም ገዢ አድርጓል። ለነቡከደነጾር ዳንኤል ሲናገር ናቡከደነጾር ዋ ዳንኤል ቹኩ የከስ ወንድነባ ሆላንጅ አዲንሳኮ ለሁሉም ገዢ አድርጓል። ወንድነም ገሳንች ሳኮ አንተ የወርቁ ራስ ነህ አለ። አትከባ ወርቅን ሆሮር አተቴ ይኮ ናቡከደነጾር ዳንኤል ድርኩ ናቡከደነጾር ነው ያለው። ናቡከደነጾር ነቴዎች እኮ አንተ የምስሉ ምንድነው? አትከሚስለ ነው ሆሮር ራስ ነህ ሆሮር አተቴው ስለዚህ ኤርኪን ይሄ ምስል ኮሚቴን ከየትኛው መንግስት አይጀምርም። ይህን ከዲለኔ ጀምሮ ዮ ማንም ሰው አይመንችን አሜሪካ ነው ቢል አሜሪካና ዩታይ ኢትዮጵያ ነው ቢል ኢትዮጵያ ዩታይ ሳውዲ አረቢያ ነው ቢል ሳውዲ አረቢያ ዩታይ ሌላ ሀገር ቢጠት ሙኑን ኩሩታይ ውሸት ነው። ቆጳን መጽሐፍ ቅዱስ ራሱ ገልጿል። መጽሐፍ ቅዱስ ከግምቻ ገዛል በወርቅ የተመሰለው መንግስት ወርቅ እንደ ኮሚላማ አይደለን። በዳንኤል 7 ላይ ደግሞ በአንበሳ የተመሰለው መንግስት ዳንኤል ለማን ነው ቢገቡ አይደለን። የማን መንግስት ይወክላል? አየኮ ቢኮን የነቡከደነጾር ወይም በድሮ ጊዜ ባቢሎን የሚባለውን ይወክላል። ኢለገን ባቢሎን ቴን ኤዶ ለሄው ናቡከደነጾር ቢኮን ቁጥር 39 ላይ እንዲህ ይላል ሳደነው ሰነ ኪዶ ከአንተም በኋላ ይላል ይህኒ ለሰነዮ ማለትም ከባቢሎን ቀጥሎ ኤጂን ባቢሎን አይደለኒ ቀጠላ አንተ የሚያንስ መንግስት ይነሳል። ሙሽጠቱን ዳንኤል ምዕራፍ 2 ቁጥር 33 ሳደነ ሰሶን ዳንኤል ለሙሽጠቱን ሳደነ ሰሶን ሁሉንም ለማንበብ ጊዜ ስለማይበቃ ነው። አማን የሆነ እርኪነት ሁንዳው ነበር የሚል 33 ላይ እንዲህ ይላል ሳደነ ሰሶን ኪዶ መጀመሪያ ከ32 የዚህ ምስል ራስ ይላል ሰዲሴ ለሚሴ አሸተ ከማለ ካዋ የኛው ማለት ነው። ከሚሲል ሆሮሪዮ የዚህ ምስል ራስ ላይ ቁጥር 32 ሳደነ ለማን ከሚሲል ሆሮሪዮ የዚህ ምስል ራስ ጥሩ ወርቅ ደናም ያኮ ወርቃ ደረቱና ክንዶቹ ብር ይላል ቢቂ አንጎዲ ብራዮ ሆዱና ወገቡ ናስ ይላል ለማን ጎዳኒ ናሳዮ ጣ ጭኖቹ ብረት ይላል። ወሬኛው ጉልበት ተከባለ ጉሬዶይ ይጣራዮ እግሮቹ እኩሉ ብረት እኩሉ ሸክላ ይላል። ለኮ ኮሊ ዳር ኮሊ ቡቻዮ ተመልከቱ በጌታ የተወደዳችሁ ወገኖች ማለት ሞሎ ካወሽ ሞለ ይባካችሁ እስቲ ጆሮ ስጡኝ ብላ ይሎ ከነቴ ማንም ደናስ ማጨሰ ወርቅ ነው ብር ነው የሚበልጠው? ወርቅ አንዴ ብር ነው ቆጣለናል በዋጋ ቢፈሳ ቆጣኔ መንገድ ለቆ ወርቅ ነው ወይ ግን የትኛው ያሸንፋል ተባለ? ይንከን ካው ኮይ ብር የትኛው ያሸንፋል? ብር ይንካው ወርቅ ያሸንፋል። ወርቃው ኮ ብሩንስ ማን ያሸንፋል? ነሐስ ያሸንፈዋል። ነሐሱንስ ምን ያሸንፋል? ናሰሪ ይንካው ብረት ካው ኮ ከዛ መጨረሻ ላይ ምንድነው? መጨረሻማ ቅርቅር አማራ ባኮን ቡቺታል ምንድነው የዚህ ትርጉም? ማያን ዲራቴስ እግዚአብሔር ዋይ የዚህን ዓለም መንግስታትን ታሪክ ሊያስተምር ፈልጓል። ዋካው ለአዲሉ አጋሎ ሲሴና ሳተቴ አሁን የዚህ ዓለም መንግስታት ምን ይላሉ? ካዋካው ለዲሉ ባይታው ገና ወደሚሻለው አዲሉ ወጪ የለው ደረጃ ገና ወደ ልዩ እድገት ናራን ሊን ኮሎን እንሄዳለን እያሉ ነው። ማሎሞ ከተማ እግዚአብሔር ቃል ግን ዋሰገሪ ካለን ምን ይላል? ባዮ ከሚሻለው ኤሎ አዲስ ወደማይሻለው ነው ዓለም እየሄደች ያለች። ዓለም መረኩ yoko ኤሎ አዲለኒስ ኤሎ ቢያን ኮሎን የማታውለከው ከወርቅ ወደ ብር ወርቂስ ብረን ከብር ወደ ነሐስ ብሪስ ናሳን ከነሐስ ወደ ብረት ናሲስ ጣራን ከነሐስ ደግሞ ወደ ጣሪስ ወደም ቡቻኔ ካባ ከቡቻኔ ወደዚህ ጭቃ ቡቻን ሃያን ዲልኩ ሰው መለካከትስ ማን ሰዎሰን ምን እንላለን እኛ? ደስማይ ነው። አሁን ወደ ተሻለ ዘመን እየሄድን ነው። አይ ከበደን ዲዶል ደኖላ ዘመኑ ጥሩ እየሆነ ነው። ዶል ልኩይ መሮላ የብልጽግና ዘመን ይመጣል። ቆቶል ዋቆቲኖ ዶል ዋሮላ ይሄን የሚባለው ኤደን ያከሙ
እግዚአብሔር ግን እንደዚህ አላየ። ዋኤስ ሞኮዮ ተቀራኒ ነው እግዚአብሔር። ዋሳወሳዊት ኤጦረን ዓለማችን ኒኦን ከሚሻለው ወደማይሻለው ማጥ እየወረደች ነው። ኒአለሚ ኤሎአኒስ ኤሎቤ ሃንኮሎ እንደተ ማታሙላይ ዛሬ ከማል መንግስታትን አይደሉ የተሻለውን ነው ተስፋ ለመስጠት የሚሞክሩት። ማ አይደሉም ኤሎልዋ ነየት ኩታው ማንን የቤተ ክርስቲያን ነቢያትን በደምታና yohiraagani የተሻለ ነገር አለ ነው ከነው ኤሎ ማኮ ጎስ ወቆ ኮቴታሞ እግዚአብሔር ቃል ግን እንደዛ አይደለም። ዋሰገሮዲ ዮዮ ዓለማችን ኮኒኦን ወደ ጉስቁልና ሃልኮሎን መውጣት ወደማትችልበት ማጥ ቢደንታንታ በሃን ወደ አደገኛ ሁኔታ ሃዊሶ ኮሎን እየገባች ነው። ዓለም ሄዳ አጎል መጥቶ የት ግን በዛ ላበቃ ይሄኛው ልስቆይ ተስፋ አለ። ለየትዮ ተስፋ ምንድን ነው? አሰዋ ማለት የዚህ ምድር ላይ ብልጽግና አይደለም። አሁን ጎዳዮ አንድ ነገር አለ። ባንድሎዮ ተስፋውን ላምብላችሁ ይህን የሆነ እየተነበበው ዳንኤል ምዕራፍ 2 ቁጥር 33 ሳደነ ሰሶኔ ለሞን ዳንኤል መጽሐፋን እንዲህ ይላል። ሂዶ ኖ ቁጥር 34 ሳደነ ሶሮን እጅ ሳይነካው ይላል። ካባ አየጊም አንድ ናኮኔ ነው ድንጋይ ከተራራው ተፈንቅሎ ይላል። ቶሊስ ኪሎን ኮሮላቴዮ ይህ ድንጋይ ነው። ሁሉ ገና ወዳከው ኪና እጅ ሳይቀሰቅሱ አያንጊም ናኮኔ ነው ያለምንም የሰው ተሳትፎ አይ ማናንገቱ ቤት አንድ ድንጋይ ይላል ማትክኔዮ ከተራራ ላይ ተፈንቅሎ ይላል። ቶሊስ ቲጋቴዮ ከብረትና ከሸክላ ይላል። ከብረት እንደዚሁም ከሸክላ ካባ ካባት ኪኒ ቡቸኔ